በዛሬው የመለኛ ቪዲዮ ቆንጆ ቡላ እንዴት እንደምታዘጋጁ አሳያችኋለሁ። የቡላ ገንፎ ስታዘጋጁ የውሃውን መጠንና የሊጡን መጠን መመጠን ለሚከብዳችሁ በዛሬው ቪዲዮ ቀለል ያለ ምጣኔ ነግራችኋለሁ። ቡላ ከምን እንደሚዘጋጅ የምታውቁ ካላችሁ አስተያየት መጻፊያው ላይ ጻፉልን። ዛሬ ቪዲዮ ላይ የምጠቀምበትን የቡላ ሊጥ እንዴት እንደማዘጋጀው መማር ለምትፈልጉ የመለኛ ተከታታዮች የቡላ ሊጡን አንዴ ከገጠር ካስመጣችሁ ወይም ከገበያ ከገዛችሁት በኋላ እንዴት አጣርታችሁና አጽድታችሁ ለረጅም ጊዜ ማስቀመጥ እንዳለባችሁ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ ገጻችን ላይ መጎብኘት ትችላላችሁ። የቡላ ሊጡን ከዚህ በፊት ባሳያችሁ መንገድ ካዘጋጃችሁት በዚህ መልኩ ምንም ሳይሆን ለረጅም ጊዜ ይቀመጥላችኋል። የዛሬውን ቡላ ገንፎ ለማዘጋጀት የቡላ ሊጥ ወይንም የቡላ ዱቄት፣ የምትፈልጉትን ያህል ሚጥሚጣ፣ የምትፈልጉትን ያህል የጨው መጠን እና አንድ የሾርባ ማንኪያ የተነጠረ ለጋ ቂቤ እንጠቀማለን። ከነዚህ ግብአቶች በተጨማሪ ቡላውን የምናዘጋጅበት ንጹህ ውሃ እንጠቀማለን። የቡላ ሊጡ ላይ ከዚህ በፊት ባሳያችሁ መሰረት እየተጠነቀቃችሁ ካስቀመጣችሁት የቡላ ሊጡ ለወራት ምንም ሳይሆን ምስሉ ላይ በምትመለከቱት መሰረት ንጹህ ሆኖ ይቆይላችኋል። ቡላውን ውሃ ሳትቀይሩ ለረጅም ጊዜ ካስቀመጣችሁት ሊበላሽ እንዲሁም ከላይ አረፋ ሊሰራ ይችላል። ስለዚህ ከቻላችሁ በየቀኑ ካልሆነ ደግሞ በሁለት ቀን አንዴ ውሃውን መቀየር ይኖርባችኋል። ቡላውን ለማዘጋጀት ሰፋ ያለ ድስት ላይ 500 ሚሊ ሊትር ውሃ ጨምራችሁ ያዘጋጃችሁትን ጨው ታረጉና ጨው እስኪሟሟ ድረስ በደንብ ታማስሉታላችሁ። ይህን የቡላ ገንፎ ስታዘጋጁ አንድ መገንዘብ ያለባችሁ ነገር ጨው ካሳነሳችሁ የምታዘጋጁት ቡላ ላይጣፈጥ ይችላል። ስለዚህ እዚህ ጋር ጨው ሞቅ አርጋችሁ መጨመር እንዳዘነጉ። ጨውና ውሃውን ስታማስሉ ፈጽሞ ምድጃችሁንም መለኮስ የለባችሁም። ውሃ ውስጥ የጨመራችሁት ጨው በደንብ ከሟሟላችሁ በኋላ አጣርታችሁ ካዘጋጃችሁት የቡላ ሊጥ ሞላ አርጋችሁ በሾርባ ማንኪያ ልኬት 3 ትጨምራላችሁ። የቡላ ገንፏችሁን ለማዘጋጀት ከውሃ ይልቅ ወተት መጠቀም ከፈለጋችሁ በውሃው ፋንታ ወተት ታደርጉና በጨው በጥብጣችሁ ተመሳሳይ ሂደት መከተል ይኖርባችኋል። በቡላ ሊጡ ፋንታ የቡላ ዱቄቱን የምትጠቀሙ ከሆነ ደግሞ መጠቀም ያለባችሁ 3 የሾርባ ማንኪያ ሳይሆን 4 የሾርባ ማንኪያ መሆን አለበት። ቡላውን ድስቱ ላይ ከጨመራችሁ በኋላ ማማሰያችሁን በመጠቀም ምድጃችሁን ሳታበሩ ቀስ እያላችሁ ታማስሉታላችሁ። የቡላ ሊጡ ስታማስሉት መጀመሪያ ላይ ትንሽ ጠንከር ማለት ባህሪ አለው። ጉልበት ተጠቅማችሁ በደንብ እያማሰላችሁት ስትሄዱ በደንብ ይበተንላችኋል። የቡላ ሊጡን በውሃ ስትበጠብጡ ፈጽሞ መጓጎል የለበትም። የተጠቀማችሁት ቡላ ንጹህ ካልሆነ ደግሞ እዚህ ጋር አንዴ በማጣሪያ ማጣራት ትችላላችሁ። ቡላው ምስሉ ላይ በምትመለከቱት መሰረት ምንም ሳይጓጉል በደንብ ከተበጠበጠላችሁ በኋላ ምድጃችሁን በከፍተኛ ሙቀት ትለኩሳላችሁ። በመቀጠል ወደ አንድ አቅጣጫ ብቻ ቀስ እያላችሁ ታማስላላችሁ። እዚህ ጋር ስታማስሉ በጣም በፍጥነት ካማሰላችሁት ቡላው እርስ በራሱ አያያዝላችሁም። ስለዚህ መጀመሪያ ላይ ማማሰል ያለባችሁ በጣም በቀስታ ነው። ቡላው እርስ በራሱ ሲያያዝ እንድታዩት በሚል እዚህ ጋር ቪዲዮን ሳላፈጥን አሳያችኋለሁ። ምስሉ ላይ እንደምትመለከቱት ለተወሰነ ደቂቃ ቀስ እያላችሁ ካማሰላችሁት በኋላ ቡላው እርስ በራሱ ቀስ እያለ እየተያያዘ ይመጣል። ቡላው እርስ በራሱ መያያዝ ሲጀምር የእጃችሁን የማማሰል ፍጥነት አብራችሁ ትጨምራላችሁ። የዛሬውን ቡላ ለማዘጋጀት የተጠቀምናቸውን ግብአቶች ማዘዝ ከፈለጋችሁ የመለኛ የኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። ቡላውን በዱቄት መልኩ የተነጠረ ለጋ ቂቤ፣ ልዩ የሆነ ሚጥሚጣ፣ የማረቆ በርበሬ፣ መደበኛ በርበሬ፣ የተለያዩ የሽሮ አይነቶችን፣ በሶ፣ የገንፎ እህልና የማጣፈጫ ቅመሞችን ለሽያጭ አቅርበናል። ከኢትዮጵያ ውጭ ሆናችሁ ኢትዮጵያ ውስጥ ላለ ወዳጅ ዘመዳችሁ በስጦታ መልኩ መላክ ከፈለጋችሁ የሱንም አማራጭ አቅርበናል። ቡላው ምስሉ ላይ እንደምትመለከቱት ለደቂቃዎች ቀስ እያልኩ ካማሰልኩት በኋላ ሙቀት በደንብ የሚያገኘው ክፍል ጋር እርስ በራሱ ቶሎ ተያይዞልኛል። አሁን ድስታችሁን በጨርቅ ትይዙና ጉልበት ተጠቅማችሁ ወደ አንድ አቅጣጫ ብቻ ማማሰላችሁን ትቀጥላላችሁ።
ቡላውን ስታዘጋጁና ስታማስሉ አንድ መዘንጋት የሌለባችሁ ነገር ቡላውን ወደ አንድ አቅጣጫ ብቻ ማማሰላችሁን ነው። ወደ ግራም ወደ ቀኝም የምታማስሉት ከሆነ ቡላው እርስ በራሱ ላይ ያያዝላችሁ ይችላል። አሁን ቡላውን ማማሰል ከጀመርኩ 2 ደቂቃ ያህል ሆኖታል። ምስሉ ላይ እንደምትመለከቱት ሙሉ በሙሉ እርስ በራሱ ተያይዞልናል። አሁን ቡላው መብሰል ስላለበት ለተጨማሪ 1 ደቂቃ እዛው ድስቱ ላይ እንዳለ በደንብ ታገነፉታላችሁ። የዛሬውን የመለኛ ቪዲዮ ተመችቷችሁ እዚህ ድረስ እየተከታተላችሁት ከሆነ የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። ቡላ በውሃ ሲገነፋ ይህንን ይመስላል። በወተት የምታገነፉት ከሆነ ግን በጣም ነጭ ይሆንላችኋል። ይህን ቡላ በወተት የምታገነፉት ከሆነ ወተቱ ትኩስ መሆን አለበት። ትኩስ ማለት እሳት ላይ ስትጥዱት መፍላት የሚችል ወተት እንደማለት ነው። የማይፈላ ወይንም የሰነበተ ወተት ከሆነ ቡላውን ሊያበላሽባችሁ ይችላል። ውሃም የምትጠቀሙ ከሆነ ንጹህ ውሃ መጠቀም እንዳዘነጉ። አሁን ቡላችን ቆንጆ ነው ተገንፍቶልናል። ቡላውን የምንቀላቅልበትን ስልስ ደግሞ እናዘጋጃለን። መጥበሻ ላይ በዝቅተኛ ሙቀት የመለኛን የተነጠረ ለጋ ቂቤ ታቀልጡና ጣባ ወይም ጎድጓዳ ሳህን ታዘጋጁና ካቀለጣችሁት ቂቤ የተወሰነውን ከስር ታደርጋላችሁ። ቂቤውን ከስር የምታረጉበት ምክንያት ከቡላው ጋር በደንብ እንዲቀላቀልላችሁ ነው። አሁን የቀነሳችሁት ቂቤ ላይ የመለኛን ሚጥሚጣ ትንሽ ትነሰንሱና በደንብ እያማሰላችሁ ትቀላቀሉታላችሁ። በመቀጠል አገንፍታችሁ ያዘጋጃችሁትን ቡላ ተጠንቅቃችሁ ወደ ጣባው ትገለብጣላችሁ። ባሳያችሁ ምጣኔ መሰረት ካዘጋጃችሁት ቡላው በዚህ መልኩ ቆንጆ ሆኖ ይገነፋላችኋል። ውሃ ከመጠን በላይ ካበዛችሁ ሊቀጥንባችሁ፣ እንዲሁም ውሃ ካሳነሳችሁ በጣም ሊወፍርባችሁ ይችላል። በጣም ወፍራም ቡላ የምትወዱ ከሆነ የዱቄቱን መጠን ከፍ አድርጋችሁ ማዘጋጀት ትችላላችሁ። ቡላውን ጣባ ላይ ከዘረጋችሁት በኋላ የቀራችሁን ቂቤ በሚጥሚጣ ትበጠብጡና ልክ ምስሉ ላይ በምትመለከቱት መሰረት ማንኪያውን ቂቤ ውስጥ እየነከራችሁ ቡላውን ቅርጽ ታስይዙታላችሁ። ቂቤ የማትወዱ ነገር ግን ቡላ የምትወዱ ከሆነ እዚህ ጋር በቂቤው ፋንታ ንጹህና ጥራት ያለው የወይራ ዘይት መጠቀም ትችላላችሁ። ቡላ እንግዲህ በቀላሉ በቤት ውስጥ በዚህ መልኩ ማዘጋጀት ትችላላችሁ። ሁላችሁም በየቤታችሁ ሞክራችሁት እንደምትወዱት ተስፋ እናደርጋለን። በቤት ውስጥ ልጆች ላላችሁ የመለኛ ተከታታዮች ይህ የቡላ አይነት ለቁርስ ቆንጆ አማራጭ እንደሚሆናቸውም እንገምታለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።